ሰላም እንዴት ከርማችሁልኛል? ዛሬ እጅግ በጣም ቆንጆ ብፌ የበላሁበትን ቦታ ላሳያችሁ። መሀል ቦሌ ላይ ነው። ካሌብ ሆቴል ይባላል። እንግዲህ መሀል ቦሌ ላይ ካሌብ ሆቴል ኤድና ሞል አካባቢ ቦሌ ትምህርት ቤቱ አካባቢ ብትመጡ በቀላሉ ታገኙታላችሁ። እናም የጾም ብፌያቸው እጅግ በጣም አስደስቶኝ ነበረ። የእንጀራ አይነቶች አሉ። እንደ ስታርተር ደግሞ እንደ መጀመሪያ ሱፕ ሾርባ አለላችሁ። የቬጅቴብል ሱፕ ነው። የጾም እና ናሽናል የሆኑና ኢንተርናሽናል የሆኑ ስታርተሮች አሉ። ሳላድ ድሬሲንጎች አሉ። እንደገና በጣም የማረከኝ ደግሞ የበርበሬ ድልህ ፍትፍት ነው። ምክንያቱም ሌላ ቦታ አይቼው ስለማላቅ የተለያዩ ድሬሲንጎች አዋዜ ያለን ለስታርተር ደስ ብሎን የምንጠቀምባቸው ማለት ነው። ከዋና ሜኒው ላይ ደግሞ የተለያዩ ወጦች አሉ፣ ሽሮዬን ጨምሮ ማለት ነው። በጣም ብዙ በቃ ለጾም ጊዜ የምንጠቀምባቸው የወጥ አይነቶች አገርኛው የሌለ የለም ማለት ትችላለኝ። በተረፈ ደግሞ በእንጀራ መብላት ካልፈለግን በመኮረኒ፣ በተጠበሰ ድንች፣ በቬጅቴብል፣ በሩዝ እና በትናንሽ ፒዛዎችም እንደ አማራጭ መጠቀም እንችላለን ማለት ነው። መጀመሪያ ደግሞ አይን አይደለም የሚበላው። ይኸውላችሁ እንደዚህ ከለርፉል የሆኑ ደስ የሚሉ የጾም ኬኮችን፣ ፍሩት ፓንቾችን፣ የተለያዩ ፍሩቶችን እንደ አማራጭ ቀርቦልናል። በጣም ይጣፍጥ ነበረ። እኔ ደግሞ በኢትዮጵያ ቆይታ የጾም ኬኮችን ሳላደንቅ አላልፍም። መጠጦች በሜኒው ላይ ባይኖርም መጠጦችም እንደፈለጋችሁ የፈለጋችሁትን አይነት መጠጣት ትችላላችሁ ማለት ነው። ይህ ሁሉ እንግዲህ የጾም አማራጭ ከስታርተር እስከ ዴዘርት ድረስ በ500 ብር ብቻ ነበር የተመገብነው ማለት ነው። ምግቡም ዋጋውም መስተንግዶም እጅግ በጣም ጣፋጭ ነው እላለሁ። ብቅ ብላችሁት እና አስተያየታችሁን ጻፉልኝ። ትክክለኛ ምርጫ እንደነበር ሁላችንም ደስ ብሎን አረጋግጠናል። መልካም ቀን እመኝላችኋለሁ። ሰላም አሉልኝ።